የሰባተኛ ሀገራዊና ክልላዊ ምርጫ በልዩ ሁኔታና በልዩ ድምቀት ህዝቡ የዲሞክራሲውን ስርዓት ፕራክቲስ የሚያደርግበት ትልቅ ቀን ነው። ከዚህ ጋር ተያይዞ ትልቅ ስራዎች ተሰርቶ ትልቅ ንቅናቄ ተደርጎ ህዝቡም የራሱን ውሳኔ የራሱን ድምጽ ለመስጠት በጉጉት ሲጠብቅ የነበረበት ሁኔታና ዛሬ ቦንጋ ከተማ ላይ እንግዲህ አጋጣሚ ጊምቦ ጋዋታ ምርጫ ክልል ውስጥ ያሉ ጣቢያዎች ላይ በዚህ አይነት መንገድ ሰው በጥሩ ሁኔታ እየወጣ ድምጹን እየሰጠ ያለበት ሁኔታ እንዳለ ነው ያየሁት። አጋጣሚ ሆኖ የጊምቦ ጋዋታ ምርጫ ክልል ውስጥ የክልል እጩዎች ውስጥ ብልጽግና ፓርቲን ወክሎ ከሚወዳደር እንደ አንድ እጩም ነኝ። ድምጽ ለመስጠት ስመጣ ሰው ድምጽ መስጠት ለሀገር ግንባታ ምን ያህል ፋይዳ እንዳለው ትልቅ እይታ አድሮበት በጉጉት በጠዋት ቀደም ብሎ መጥቶ ተሰልፎ ህዝቡ ዲሞክራሲውን ፕራክቲስ ለማድረግ ከዚህ ቀደም ከነበሩ ሁኔታዎችን አንፃር ሲታይ ደስተኛ ሆኖ ድምጹን ለመስጠት ውሳኔውን ለማሳወቅና መንግስት ለመገንባት የራሱ ድርሻ የኔ ድርሻ ትልቅ ነው፣ የኔ ድምጽ ትልቅ ነው፣ የኔ ካርድ ትልቅ ነው ብሎ ወጥቶ ያሳየውና ሰልፍ አሰላለፉ ላይ ያለንም በትግስት ኢቭን ራሱ ዲሞክራሲው እንዴት ፕራክቲስ እንደሚደረግ የስርዓቱ ያገባቡ ያወጣጡ አጠቃላይ የነበረው ሁኔታ እጅግ በጣም ቆንጆ እንደነበረ ነው የተመለከትኩት።